ለፊንቴክ ማስታወቂያ የሰሩላቸው ሰዎች እነ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ መንሱር ጀማልና ሌሎችም ከዚህ በፊት ግርማይ ገብረ ሚካኤል በደቡብ አፍሪካ፣ ዳንኤል ዮሐንስ ደግሞ በሄሎ ታክሲ የሸዋሸዋ ሂስትሪ እያላቸው አርቲስቶቹ እንዴት ለነዚህ ሰዎች ማስታወቂያ ሰሩላቸው? መልሱ በጣም ቀላል ነው። አርቲስቶቹ ማስታወቂያ የሰሩላቸው እያንዳንዳቸው በደረጃ ከ4 ሚሊዮን ብር እስከ 8 ሚሊዮን ብር ድረስ ዳጎስ ያለ ገንዘብ ስለተከፈላቸው አይደለምን? አርቲስቶቹ ለገንዘብ ሲሉ የሕዝብን ደህንነት አልዘነጉምን? ሲለጥቀስ ከዚህ ቀደም ሁሉም የፊንቴክ መስራቾች በተመሳሳይ አይነት ሁኔታ እንደዚህ አይነት ሪከርድ እያለባቸው እንዴት ሕጋዊ ሆነው የንግድ ፍቃድ አውጥተው እንዲሰሩ ተደረገ? የንግድና ቀጠናዊ ትስስር ሚኒስቴር የአንድን ግለሰብ የወንጀል ሪከርድ ሳይመረምር እንዴት እንዲህ ላለ ግዙፍ ኢንቨስትመንቶች ፍቃድ ይሰጣል? ጎበዝ፣ ከዚህ በላይ የሚደንቅ ነገር አለን? ለማንኛውም ስለ ፊንቴክ ሸዋሸዋ መስራቾችና አርቲስቶቻችን ጉዳይ ግልጽ ግንዛቤ የለንም ለምትሉ ወገኖች ይህ ዘገባ ለናንተ ነውና ይከታተሉት። የፊንቴክ ሸዋሸዋ መስራቾች ዳንኤል ዮሐንስና ግርማይ ገብረ ሚካኤል ከዚህ በፊት ሁለቱም የሸዋሸዋ ልምድ ያላቸውና ግርማይ የ2010 የዓለም ዋንጫ ደቡብ አፍሪካ ሲካሄድ እወስዳችኋለሁ ብሎ በሺዎች ከሚቆጠሩ ሰዎች በጣም ብዙ ብር አጭሷቸው ነበር። ዳንኤል ዮሐንስ ደግሞ በሄሎ ታክሲ ከ500 በላይ ከሚሆኑ የላዳና የዲኤክስ ታክሲ ባለንብረቶች ብዙ ብር ሰብስቦ ነበር። ከዚህ ቀደም ሁለቱም የፊንቴክ መስራቾች በተመሳሳይ አይነት ሁኔታ እንደዚህ አይነት ሪከርድ እያለባቸው እንዴት ሕጋዊ ሆነው የንግድ ፍቃድ አውጥተው እንዲሰሩ ተደረገ? የንግድና ቀጠናዊ ትስስር ሚኒስቴር የአንድን ግለሰብ የወንጀል ሪከርድ ሳይመረምር እንዴት እንዲህ ላሉ ግዙፍ ኢንቨስትመንቶች ፍቃድ ይሰጣል? በጣም እኮ ነው የሚገርመው። ግርማይ ከዚህ ቀደም ደቡብ አፍሪካ የዓለም ዋንጫ እወስዳችኋለሁ ብሎ ብዙ ገንዘብ አምታቶና ጠፍቶ ተደብቆ ከነበረበት አንዱ የአውሮፓ አገር በኢንተርፖል ተይዞ ወደ ኢትዮጵያ መጥቶ እንደነበር ሁላችንም እናስታውሳለን። ነገር ግን በሚያስቅ ሁኔታ የተፈረደበት ፍርድ 5 ዓመት ብቻ ነበር። እሱንም ሙሉ 5 ዓመቱን አልታሰረም። 2 ዓመት ታስሮ ነው የወጣው። ዳንኤል ደግሞ በሄሎ ታክሲ ባጭበረበረውና የላዳ ባለንብረቶችን ጉድ በሰራቸው ኬዝ እስካሁን ተጠያቂ አልሆነም። በነገራችን ላይ ይሄ ሁሉም ሰው የሚያውቀው የአደባባይ ምስጢር ነው። ታዲያ ማስታወቂያ የሰሩላቸው ሰዎች እነ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ መንሱር ጀማልና ሌሎችም ከዚህ በፊት ያኛው በደቡብ አፍሪካ ይሄኛው ደግሞ በሄሎ ታክሲ የሸዋሸዋ ሂስትሪ እያላቸው አርቲስቶቹ እንዴት ለነዚህ ሰዎች ማስታወቂያ ሰሩላቸው? መልሱ በጣም ቀላል ነው። አርቲስቶቹ ማስታወቂያ የሰሩላቸው እያንዳንዳቸው በደረጃ ከ4 ሚሊዮን እስከ 8 ሚሊዮን ብር ድረስ ዳጎስ ያለ ገንዘብ ስለተከፈላቸው ነው። አርቲስቶቹ ለገንዘብ ሲሉ የሕዝብን ደህንነት ዘንግተዋል። አርቲስቶቹ ስለተከፈለን ነው የሰራነው የሚለው መከላከያቸው ከሕግ ተጠያቂነት ሊያድናቸው ግን አይችልም። በነገራችን ላይ ፊንቴክ የመጀመሪያና ሁለተኛ ዙር መኪና አስረክቤ ሦስተኛውን ዙር ደግሞ በመስቀል አደባባይ ከ300 በላይ መኪኖች አስመጥቼ አስረከብኩ የሚለው ሙሉ ለሙሉ ሳክስ ነው። በሦስተኛ ዙር ተሰጠ የተባለው መኪና አብዛኛው የኪራይ መኪና ሲሆን ከዛ በተጨማሪ ዳንኤል ዮሐንስ ጀለሶቹንና ድራማ የሚሰሩለትን ሰዎች ጠርቶ ነው እንጂ ምንም ያስረከበው መኪና አልነበረም። አራተኛ ዙር 400 መኪኖች ጅቡቲ ደርሰዋል የተባለውም ነገር ፍጹም ውሸት ነው። 400 መኪኖችን አላስመጣም። ያስመጣው 50 ሲሆን እነሱንም እዛው ጅቡቲ አየር ላይ አንቀልቅሎታል ወይም ሸጦታል። ከቢዋይዲ ካምፓኒ ጋር የቢዝነስ አግሪመንት አለን ያሉትም ነገር ሲጣራ ቢዋይዲ እነዚህን ሰዎች በጭራሽ አያውቃቸውም።
በነገራችን ላይ ይሄ ሁሉ ነገር ተድበስብሶ ሊቀርበት የሚችልበት ዕድል ነበር። ነገር ግን ዕድሜ ለፍትሕ ሚኒስትሯ እሷ ባትኖር ኖሮ ተበዳዮች ገንዘባቸውን እንደተበሉ ሁሉም ነገር ሊረሳ የሚችልበት አጋጣሚ ነበር። በፍትሕ ሚኒስትሯ ቆራጥ አመራር መሠረት ሁሉም ተይዘው በተለይ ዳንኤል ዮሐንስ በ19 የተለያዩ ክሶች ሊከሰስ ችሏል። ማስታወቂያ የሰሩት ሰዎች ተጠያቂ መሆናቸውንም በጣም የምደግፈው ነገር ነው። ምክንያቱም ሕዝቡን ያስበሉት ከነ ዳንኤል ዮሐንስ ባልተናነሰ ማስታወቂያ የሰሩት አርቲስቶች ናቸው። ሕግን አለማወቅ ከተጠያቂነት አያድንም። ዳንኤል ዮሐንስ ስም እያቀያየረ ነው የሚዘርፈው። በፊት በሄሎ ታክሲ፣ አሁን ደግሞ በፊንቴክ። ስለ መንሱር ደግሞ ልንገራችሁ። አንዳንድ ተበዳዮች እንደሚናገሩት ከሆነ ሀብታም ነኝ እያለ የሌለ የኢንቨስትመንት ወይም የንግድ ሁኔታ እየገለጸላቸውና ኢንቨስት አድርጉ እያላቸው ከብዙ ሰዎች በመቶ ሺዎች የሚቆጠር ዶላር አጣፍጧል። መንሱር ይህች ሽቶ ሀብታምና ቅብርጥሴ የምትባለዋን ሳክስ የሚጠቀማት አንዳንድ ባለሀብቶችንና ዲያስፖራዎችን ለማምታታትና በእነሱ ለመታመን ነው። ባለሀብቶችና ዲያስፖራዎች አይ እሱማ ሀብታም ነው አያጭበረብረንም ብለው እንዲያምኑት ማለት ነው። መንሱር እኮ ከቲክቶከሯ ዩቲናስ ሳይቀር 2 ሚሊዮን ብር ያጨሰ ገራሚ ፍጡር ነው። ሁሉም መቀጣት አለባቸው ብዬ አምናለሁ። ለሌላው ሌባ ማስጠንቀቂያ ሊሆኑ ይገባል። በተለይ ሪል ስቴት ላይ ለተሰማሩ አጭበርባሪዎች። በነገራችን ላይ እነዚህ ሰዎች የሰው እንባ የሰው ሐቅ ነው የበሉት። ያለችውን ብር ሰብስቦ ከሌሎች ሰዎችም ተበዳድሮ ለፊንቴክ 1,300,000 ብር ከከፈለ በኋላ መበላቱን ሲያውቅ ራሱን ያጠፋ ሰው እንዳለ ግን ታውቃላችሁ? የኩላሊት ዲያሊሲስ እየተሰራ ያለ አንድ ሰው ሁልጊዜ ወጪ ከማወጣ መኪና ገዝቼ በየቀኑ ገቢ እያስገባልኝ ሕክምናዬን ልከታተል ብሎ መኪና ለመግዛት ለፊንቴክ 1,300,000 ብር ከከፈለ በኋላ መበላቱን ሲያውቅ በሕይወቱ ተስፋ የቆረጠም ሰው አለ። ይህ ወንጀል የገንዘብ ዝርፊያ ብቻ ሳይሆን ተስፋን የመግደል ወንጀል ነው። ብዙዎች ከስደት ተመልሰው ጥሪታቸውን አሟጠው ለተሻለ ሕይወት ሲሉ ነው የተበሉት። ይህ ማኅበራዊ ቀውስ በሀገሪቱ የኢንቨስትመንት እምነት ላይ የሚፈጥረውን ጥቁር ጥላ መገመት ቀላል ነው። ዳንኤል ዮሐንስ በሄሎ ታክሲ ሲያምታታ ዝም የተባለው እነዚህ ሰዎች ከጀርባቸው ጉምቱ ባለሥልጣናት ጭምር ስላሉ ነው። አንዳንድ ባለሥልጣናት የጥቅሙ ተካፋይ ናቸው። ይሄ የፊንቴክ ጉዳይ ገና ብዙ ጉድ ነው የሚያወጣው። ለዛሬ ጨርሻለሁ። የማኅበረሰብ አንቂው ፍራኦል ሀበሻ እንደጻፈው በቸር ያሰንብተን።